አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። አዩት፣ ይሄ ምን ይባላል? ይሄ ዛፍ ተምር። አቤት ባለፈው አመት ላይ እንዴት አባቱ አፍርቶ እንዴት አባቱ እንደበላን ማለት ነው። አሁን ደግሞ ማለት ነው ጀምሯል። ፀሐዩ እያስቀረጸኝ አይደለም፣ እያችሁ ነው እንዴት አባቱ እንደሚጥር ማለት ነው ብታው እና ብዙ መስሪያ አለ። እንዴት ናችሁ? ደህና ናችሁ ወይ? እና ከመዳም ኩሽና ወጣ ብዬ ወደ መዝራዓ ገብቻለሁ። አሁን እንዴት አያችሁት? ይሄ ደግሞ ሲያፈራ ማለት ነው ሲደርስ ያሳያችኋለሁ። በተለይ ማን ነው ይኪዛል እንዴት አባቷ እንደምትጥም ማለት ነው። እንዴት አባቷ እንደምትጥም ማለት ነው። እና ብዙ ነገር አለ። የወፎች ጫጫታ ነው የሚሰማው በሰዓት። ይሄ ደግሞ ሎሚ ነው፣ ሎሚ ማለት ነው። ሎሚው አሁን አፍርቷል እና ኋላ ጠጣ መጥቼ ነው። ያው እንግዲህ ተመደም ኩሽና ወጥቻለሁ። እሺ ይኸው መዝራዓ ላይ ነን። ይሄን ደግሞ ማለት ነው ወላሂ ስሙን አላውቀውም። ይሄ ማለት ነው ይሄ ሲደርስ ማለት ነው ጧጧት ተራበኝ ቁርስ መጥቼ ቁጭ ብዬ ዛፉ ላይ የምበላበት ሰዓት ነበረ። ይሄ ማለት ነው ይሄ ምን እንደው አላውቅም፣ ብቻ ኮሜንት ላይ እሺ ስሙን ማለት ነው ኮሜንት ላይ ይሄ ማለት ነው ይሄ ዛፍ ምን እንደው አላውቅም፣ የምር ምን እንደው አላውቅም ስሙን ማለት ነው። እና ሎሚ አለ ሎሚ ተራ ተራ ሎሚ ተራ ተራ የምትለው ሙዚቃ አስታወስኩ። እሺ ይሄ ደግሞ ማለት ነው የሂና ዛፍ ነው። ሂና ማለት ነው። ይሄኛው ደግሞ ሮማን ይባላል። ሮማን ማለት ነው። እዚህ ደግሞ ዱባ ምናምን ዱባ አይደለም ይሄ ፋሶሊያ ነው ምናምን የሚሉት ማለት ነው። እኛ ሀገር ዛቡጤ ነው የምንለው። ይሄ ማለት ነው ይሄ ይበሉታል እናቴ ጥሬውንም ቢሆን። ይሄ ዛፍ ደግሞ አያፈራም። ምን ሆኖ እንደዚህ ተልቆ ተጃጅሎ አያፈራም። ይሄው እነዛ እንኳን ትናንሾች ያፈራሉ ማለት ነው። ይሄን ዛፍ እንግዲህ ማለት ነው ወላ ነው የምለው አሳያችኋለሁ ሲያፈራ ማለት ነው እንዴት አባቱ እንደሚጠር እዛው ነው የትኪትነስዬ ሎሚ ማለት ነው ያት እያፈራች እዚህ ማሻአላህ ተባረከ ረህማን። እና እዚህ ደግሞ ሬት እኛ ሀገር ለምን እንደምንጠቀመው ታውቃላችሁ? ግን ልጅ ስናነጥፍ ልጅ ወልዲያችሁ ያነጠፋችሁ አስታውሱ። ያንዴንሽ በዚህ እያመረርሽ ነው የምታስነጥፊው። እኔ ግን ልጅን ሳስነጥፍ በምን እንዲያስነጥፍኩ ታላችሁ? በማጁን አለ አይደል? ይሄ ጥርስ መፋቂያው እሱ ማለት ነው። ይቺ ዛፍ ማለት ነው። እንዴት አባቷ እንደምታምር እንዴት አባቷ እንደምትጥም አሁን በኋላ ቃለሁኝ እንግዲህ ስራዬ ወዲ መዝራዓ ሆኗል። አበረታቱኝ፣ ሼር ሰብስክራይብ እስቲ ያሳድጉኝ እናንተዬ። አሁን እንደው በዚህ በበረሃ እየተንከራተትን እኛ የመዲያም ቅመሞች ማለት ነው እኛ ለኛ ታልተሳሰብ እንዴት ነው እሺ የምንሆነው? እንዴት ነው የምንሆነው? ኧረ ተው እና አውኩት የምር ፀሐይ ላይ ሆኖ ነው እንጂ ሲያምር ማለት ነው ሲያምር ጣለም ያምረው ይመዝል። አሁን ውሃ ራሱ ሲገባበትና ማታ ላይ ማለት ነው እንዴት አባቱ እንደሚያምር ማለት ነው። እና ይሄን ውላችኋለሁ። ይሄን ይመስላል የኔ ወዶች። ሰብስክራይብ፣ ሼር፣ ኮሜንት ምርጥ ኮሜንቶች ማለት ነው። ለምንድን ነው ግን ወይ ስንቱ ሰብስክራይብ እንትን እያለ 100,000 200,000 እየገባ እኔ 50 ሰብስክራይብ ሙሉ ብላችሁ እንጂ ኧረ ተው ግን